ማህፀን አዘኩ። የተወለደውን በጦርነቱ ጉት አገሪቱን ባዶ አስቀሯት። የምናውቀውን ወርቅ እናውጣና እንካፈልባት ብለው ካቶሊኮች ባነደዱት እሳት መቆጣጠሪያ እያሉ ስንቱን አስቀሩ። የኢትዮጵያን ሕዝብ የማውቀው 28 ሚሊዮን ሳለ ነው። ይህም የነበረው በ58 ዓመተ ምህረት ነው። በሰውየው ጊዜ 45 ደረሰ። ስማ አስጠራምና ወቅቱ በሰዎቹ ጊዜ 100 ደረሰ። ቆጠራም ይሉ ነበር። ምን እንደሚያመጡለትም እንጃ። እርዳታ ሊጠብቁለት ነው። ሌላ ዕድል የለም። እንግዲህ እንዳይወለድ የታፈነው 1፣ ተጸንሶ ሽንት ቤት የተራገፈው 2፣ አቶ የተሰደደው 3፣ በኤችአይቪ ያለቀው 4፣ በሌላ ያለቀው 5፣ ተሰዶ የቀረው 6 ሆኖ 137 ደርሰናል። አሁን አንዱ ሲሞት አንዱ ካልተተካ ዛሬ በሊቃውንት ብንመጣ አለቃ ተክሌ ያሉ እንዲህ ነው፣ አለቃ ገብረሃና አሉ እንዲህ ነው። ከተወለዱ አይደል የተተካችው? ይህንም አታወግዙ ቄሶች ናችሁ። ማህፀን የሚዘጋውን ሰይጣን እንጂ ሰው ብላችሁ መያዛችሁ፣ እረኛ ተብላችሁ መጠራታችሁ። ከዚህ የቀረውን እየጥሪያችሁ እየሚቆያችሁ እተዋለሁ። ይህ በእንዲህ እንዳለ እንመጣና ቅዱስ ሚካኤል ኃይላትን ሱራፌልን ይዞ ተሾሟል። ቅዱስ ገብርኤል አርባብን ብርሃናትን ኪሩቤልን ይዞ ተሾሟል። እንዳንዛባ ቅዱስ ሩፋኤል 23ቱን ሊቃነ መላእክት ሲመራ በእያንዳንዱ ሊቀ መላእክት 23 ቢሊዮን ሰራዊት ያለው የመንግሥተ ሰማይ ቁልፍ ያለሱ አልተሰጠም። የማኅፀነ አንስተ ዓለም የእንስሳን ጨምሮ ያለሱ አይፈታም። ዛሬስ ሐኪሞች ወስደውታል፣ እሱ አይጠየቅም። የመንግሥተ ሰማይ የ14ቱ ቁልፍ ሆኖ የ14ቱ ግበ እሳት ቁልፍ ያዥን እሱ። ስልጣኑ 10 ነው፣ የሚያውቀው ግን የለም። የሦስቱ መላእክት ስልጣን ሰፋ ደመቅ ያለ ነው። ይህን ለማተት ይህ ለምን ብዙ ትምህርት